rise without community effort ማለቱን ትኪ ብዘይ ሓው ከም ዘይልዓል ሰላሙን ብዘይ ጻዕር ሕብረተሰብ ስለ ዘይነግስ ኩላትና ክፋል ማሕበረሰብ ሰላምና ምስፋን እጃምና ክንጻወት ይግባእ ንኹሉም ስለትህላውኩም ስለትገብርዎ ተሳትፎ ሰላም ብሓባር ናይ ሎሚ ዘተን ናብ ተግባር ንኽንቅይሮ ይዙ ደጊመን ኳዕ ድሓነ መጽኹም ምይትና ንትግራይ ሰላም ከምፀልና ይምነህ ببخو بعد احنا نسوق بمغزال زي لما عرفتي تأكل معي اني انا وعنا أدلايد هنا يوم احنا على القطامي وعايزة المريدين قطامي ብዙ ጉዳይ ዘርቃና ነው ከዚህ ብዙ ይራውና ወላፍት ከነታለፍ ሰልተ አደው በጣም መስገን ካብዚ ምወዛን እቲ ሰላም ብዛዕባ ሰላም ምዝርራብ አድላይ ግን በምዝርራብ ጥራሕ ትሆን ነገር አይሆን ደርጋ 3 ዓመት ናይ ምዝራራብ ለና ማለት ነው ድምጽፍታህ ግን የለኝ እቲ ንግግር ዳር ተግባር ስለፈ ምክንያቱም نحنا كبي ሃይማኖቱ كبي ማህበረሰቡ ተአክብና ንዛት ስለዚህ ሀገርና በምዝራይ ያልፈው ሰላም ነገር ስለደይውሉ ሰላም ማለት خلተ ነገር አፍቲ ቁርአን ታይዱ ላፍታ ሃይማኖት ስለምና ክልተ ነገር ብሰአን ሰብ ይፈጠን ይብል አደ ሰላም እዚህን ናታተን ጥቅም ልፈልጥ ሰብ ሰአልን ንሕና ከም ትግራይ ናይ ሰላም ጉዳይ ንፈልጦ ኢና ማለት እዩ ብዝሕና ሽግር ልንፈልጦ ኢና ስለዚ እቲ ሰላም ካብ ኩሉ ብላዕሊ ሃማና ልድልዮ ከም ህዝቢ ትግራይ ልድልዮ እዩ ማለት እዩ ኮይኑ ንሕና ትንዛት ወዘተ ያብ ተግባር ተሰርሑ ቁም ነገር ዝብና ካብ ጭንቂ ክድሕን ኩሉና ክንሰርሕ ኣለና ትግራይ ክንብል ከለና ሃገርና ለሰላም እንድሕደይ ረኸበት ንሕና ናትና ሰላም ምግናይ ብዳት ጥራሕ ትርጉም የብሉን ስለዚህ እዚህ ስለሆነ ሁሉና ብዙ ጉዳይ እዚህ እዚ ንሕና ያው ኢንሻአላህ ዘተምር ዳይ ከብዙ ማህበረሰብ ተወከለ ጉባኤ እሱ ካብ ሃይማኖታት ምሳሌ ካብ 4 ሃይማኖት ተወከለ ሰበለው ካብ ኦርቶዶክስ ካብ ካቶሊክ ካብ እስልምና ካብ ፕሮቴስታንት ማለት ንሕና በተፋላለየ ራእይ የለና ፍታ ሃይማኖት ናፍተ እምነትና ብዛዕባ ትግራይ ግን ብሓደ ኮይና ተአክብና ንመክር ለና ማለት እዩ ምክንያቱም ሃይማኖት ናባዕልና ናበይና እዚ ግን ዳ ፖለቲከኛ አትለክሓልፍ አለ ተደ ኮይነ ካል ሰብ ምርሓ ይብሉ ይብል ነገር ካብ ፖለቲከኛታት ወፅኡ ብዛዕባ ትግራይ ክንሓስብ ለና ስለዚ ሁሉና ሓደ ኮይና ዳዓድና ክንሓስብ ለና ክንመክር ለና እቲ ምኽርና ድማ ዳ ተግባር ተሸሪፉ ህዝብና ክዓርፍ ኣለዎ ዛሬ ከፊታችሁ የቆምኩት ትልቅ ምስጋናና የጋራ ዓላማ ጋር ነው። ዛሬ ህዳር 18 ቀን 2018 በዚህ አዳራሽ ወይም በዚህ ቦታ የተሰበሰብነው በቀጣይ ዓመታት ሰላም የሰፈነባት ኢትዮጵያ በሚል መሪ ቃል ሀገራዊ የሰላም ኮንፈረንስ ለማድረግ ሲሆን በዚህ የጋራ ህልማችንና ተስፋችን ለሆነው በሰላም አጀንዳ ላይ እንመክራለን በሚል ታላቅ ራዕይና ተስፋ ነው። የሰላም ጉዳይ አዎንታዊ እርምጃዎችን የሚፈልግበት በዚህ ወሳኝ ጊዜና ፕሮግራም ላይ እንድንገኝ እድሉን ስለሰጣችሁ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ስም ሁላችሁንም ከልብ እናመሰግናለን። ለረጅም ጊዜ የጽናት ተምሳሌት ሆና የቆየች ኢትዮጵያ በተለያዩ ጊዜያት የሰው ልጆች የሚፈተኑበትን ፈተናዎች አልፋለች። በተለይ በቅርቡ እንኳን ባለፉት 2 እና 3 ዓመታት በተለያዩ የሀገራችን ክፍሎች በተፈጠሩ ግጭቶች ምክንያት ሕይወትና ንብረት ላይ የደረሰው ኪሳራ እንዲሁም በማህበራዊ ሚዲያ የሚታየው ጫፍ የረገጠ የተቃርኖ ሐሳብና
በየቦታው የሚታየው የዜጎች እንግልት ዛሬ የሰላምን አስፈላጊነት እጅግ ያስታውሱናል። ይሁንና የወደፊት ዕጣ ፈንታችንን ፍርሃት እንዲመራው መፍቀድ የለብንም። ቀጣዩ ዓመታት የጥይት ድምፅ የማይሰማበት ከኃይል አማራጭ ይልቅ ውይይትና ምክክር ብቻ መንገድ የሚሆንበት ጊዜ የምንመኝበት ብቻ ሳይሆን ተግባራዊ እርምጃ የምንወስድበት ጊዜ መሆን አለበት። ቀጣዩ ዓመታት ከምኞት ባለፈ ስለ ሰላም ተግባራዊ እንቅስቃሴ የሚደረግበት ዘመን እንዲሆን ሁላችንም በጋራ መስራት ይኖርብናል። የዚህ የሰላም ጉባኤ መሀለኛ ሐሳብ ወይም አስኳል የሲቪል ማህበረሰብ ድርጅቶች ለሰላም ያላቸው ሚናና የማይነቃነቅ አቋም ነው። የኢትዮጵያ ሲቪል ማህበራት ትርክቶች መካከል ማህበረሰቦችን የሚያስተሳስሩ፣ በግጭት ለተጎዱ ወገኖች የዕለት ደራሽ ሰብአዊ ድጋፎችን የሚያደርጉ፣ ለዚህም እስከ ሕይወት መስዋዕትነት የከፈሉ፣ በግጭት ውስጥ ከሚደረጉ አካባቢያዊ እርቅ ጀምሮ በታላላቅ አዳራሾች እና በተለያዩ ቦታዎች ውስጥ ስለ ሰላም የሰበኩ ብዙም ያልተባለላቸው የሰላም መሐንዲሶች ናቸው። ሆኖም ጥረታችንን ብዙውን ጊዜ በተበታተነ መልኩ የሚደረግ በመሆኑ የሚፈለገውን ያህል ውጤት አላመጣም። በመሆኑ የኢትዮጵያ ሲቪል ማህበራት የሰላም ግንባታ አሁን ላይ ሁሉን አቀፍ ሀገራዊ መድረክ ይፈልጋል። በዚሁ መሰረት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ይህንን ለማድረግ የጀመረውን ጥረት ዛሬ በትግራይ ክልል ከትግራይ ሲቪል ማህበረሰብ ድርጅቶች ጥምረት ወይም አክሶት ጋር በመሆን አስተባባሪነት ይህንን የሰላም ጉባኤ እያከናወነ ይገኛል። ክቡራንና ክቡራት፣ ዓላማችን ግልጽና አንገብጋቢ ነው። በየትኛውም አካባቢ ያሉ ግጭቶች በሰላማዊ መንገድ ተፈተው በሀገር አቀፍ ደረጃ መረጋጋት እንዲሰፍን የምናደርግበት፣ ለተግባራዊ እንቅስቃሴ የሚረዳ የተቀናጀ የሲቪል ማህበረሰብ የሰላም አጀንዳዎችን የምንቀርጽበት፣ ድር ቢያብር አንበሳ ያስር በሚለው አባባል መሰረት የሰላም ተዋናዮች የሆኑትን ማለትም የመንግስት፣ የሲቪል ማህበረሰብ ድርጅቶች፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ የባህላዊ አደረጃጀቶች፣ አካዳሚ ተቋማት፣ ከወጣቶችና ከሴቶች ድርጅቶች፣ ማህበራዊ አንቂዎች፣ የሚዲያ አካላት እንዲሁም የፖለቲካ ፓርቲ አባላት በአንድነት ትብብር የምናጠናክርበት መድረክ ነው።